ሰላም ሰላም እንዴት ናችሁ? ይህ የአዲስ አበባ የአሁናዊ ገጽታ ናት። ይህ አሁን ያለንበት ቦታ ቦሌ አካባቢ ነው። ከእስጢፋኖስ ወደ ቦሌ በሚወስደው መንገድ ላይ ያለው የኮሪደር ልማት ገጽታ ይህን ይመስላል። ሰዎች እንደምታዩቸው ከስራ መልስ እየተመለሱ ያለበት ሰዓት ነው። ብዙዎች የታክሲ ወረፋ ይዘዋል። ወደ ቤት እየሄዱ ሽር ጉድ እያሉ ነው ለመሄድ እና ምን ያክል እንደሚያምር ቦታውን እንድታዩት ነው። ያው የሳሩ አቀማመጥ ያምራል እና የተቀየረው የፎቆቹ አሰራር እጅግ ያምራል። እስቲ ደግሞ ትንሽ ወደ ማታ ገጽታዋ እንሂድ። ይሄ ደግሞ ትንሽ መብራቶች በርተው ያለበት ገጽታዋ ነው። ሉክ በቃ ያምራል። ሙሉ እንትኑ ይሄ ነው። የመስታወት ፎቆች በጣም ተበራክተዋል። ሰው ያው ወክ እያደረገ ነው። ታክሲ ምናምን ትቶ በወክ እየሄደ ነው እንደምታዩቸው። ይህ እንደምታዩት ደግሞ ኢሰመኮ አካባቢ ነው። ኢሰመኮ ኢትዮጵያ ሰብአዊ መብቶች ኮሚሽን ያለበት ቦታ ነው። ያው ገና ስለደረሰ ደግሞ የገና እንትኑ በርተዋል እንደምታዩት። ሰው ወደ ቤተክርስቲያን እየሄደ ነው። አንዳንዱ ከስራ መልስ ወክ እያደረገ እየተመለሰ ነው። አዲስ አበባ በማታ ደግሞ እንደዚህ ታምራለች ማለት ነው። ለዚህ ቻናል አዲስ ከሆኑ እባክዎት ሰብስክራይብ ያድርጉ። ሌላ ቪዲዮ እንለቃለን በኋላ። እንደዚህ አይነት ቪዲዮ እንዲደርሱ ሰብስክራይብ ያድርጉ። ቤተሰብ ይሁኑ። እናመሰግናለን። ለዛሬ ቻው።